እንደምታውቀው በሀገራችን ውስጥ በተለይ በ2010 ትልልቅ ለውጦችን አይተናል። እነዚህ የመጡ ያሉ ለውጦችም ደግሞ መሪው ድርጅት ኢህአዴግ እንዲሁም ደግሞ በእኛም ክልል መሪው ድርጅት ኦህዴድ በወሰዳቸው እርምጃዎች እንዲሁም የፌደራል መንግስት በአጠቃላይ ባስተላለፈው ውሳኔ መሰረት መንግስት ከየትኛውም የተፎካካሪ ፖለቲካ ድርጅት ጋር በሰላም ለመስራት አቅጣጫ አስቀምጦ በሀገር ውስጥ ያሉትም በሰላም መንቀሳቀስ እንዲችሉ አስፈላጊ የሆኑ እርምጃዎች ተወስደዋል። እንዲሁም ደግሞ በውጭ ያሉትም ወደ ሀገር ገብቶ በሰላማዊ መንገድ የፖለቲካ ተሳትፎ እንዲያደርጉ ያሉትን አማራጭ እንዲያቀርቡ በህዝብ መሃል በሰላም ተንቀሳቅሶ አጀንዳቸውን እንዲያራምዱ የተደረገበት ሁኔታ አለ። ለዛም ደግሞ መንገድ ለመክፈት ሲባል በተለይ በሽብርተኝነት የተፈረጁትን የፖለቲካ ድርጅቶች ያፈረጃ እንድነሳላቸው በተወሰነው መሰረት አሁን በኢትዮጵያ ጉዳይ ያገባኛል ብሎ የሚንቀሳቀሱ የፖለቲካ ድርጅቶች በሽብርተኝነት የተፈረጁ እንደሌሉና ለድርድርም በሩ ክፍት በመሆኑ ከዚህ በፊት ውጪ የነበሩት ብዙ የፖለቲካ ድርጅቶች በትጥቅ ትግል ውስጥ የነበሩ ወደ ሀገር እንዲገቡ ተደርጓል። በእኛም ክልል በተደረገው ውይይት ድርድር ኦዲኤፍ ወይ ደግሞ የኦሮሞ ዲሞክራሲያዊ ግንባር የሚባል እንዲሁም ደግሞ የኦኔግ የተለያዩ ክንፎች ሀገር ውስጥ እንዲገቡ መደረጉ ይታወሳል። በአሁኑ ጊዜ በኦሮሚያ ውስጥ በሰላም እየተንቀሳቀሱና ከህዝቡ ጋር ውይይት ያደረጉ ያለበት ሁኔታ ነው ያለው። ባለፈው እንደተገለጸውም ደግሞ ግንቦት ሰባትም በዚሁ መልኩ በሰላም ሀገር ውስጥ ገብቶ እንደሚሰራ ማስታወቁ ይታወቃል። ይሄ ብቻ ሳይሆን የተለያዩ ሚዲያ ተቋማት ኦኤምኤን እና ኢሳትን ጨምሮ በፊት የተፈረጁበት ወይ ደግሞ የተከሰሱበት ክስ እንድነሳ ተደርጎ ሀገር ውስጥ በሰላም ገብቶ እንዲንቀሳቀሱ ስለተፈቀደላቸው ኦኤምኤን ሀገር ውስጥ ገብቶ በይፋ ስራውን ጀምሯል። እንዲሁም ደግሞ ብዙ ዌብሳይቶች የማህበራዊ ሚዲያዎች የድረገጾች ከዚህ በፊት የታገዱበት ሁኔታ እንደነበር ይታወቃል። እነሱም እገዳው ተነስቶ ማንኛውም አካል ሐሳቡን በሰላም ለህዝቡ ማሰራጨት እንዲችል እንደተደረገ ይታወቃል። ይሄን ብቻ ሳይሆን በቅርቡ ባለፈው ሳምንት እንዳየነው በዛው በተቀመጠው አቅጣጫ መሰረት ከየትኛውም የኢትዮጵያ ወይ ደግሞ ኢትዮጵያዊ ዜጋ ሀገር ውስጥም ይሁን ውጪ ካሉት ዜጎቻችን ጋር የጠላትነት አታይ እንዲቀር በእርቅና በይቅርታ በፍቅር ሁሉም መተሳሰር እንዳለበት በተቀመጠው አቅጣጫ መሰረት ዲያስፖራውን በተለይም ደግሞ አሜሪካ ያሉ ኢትዮጵያውያንን የነበረውን የጥላቻ አመለካከት እንዲወገድ የተደረገበት ሁኔታና ዜጎቻችን በሀገር ግንባታ እንደሚሳተፉ የገለጹበት ሁኔታም ደግሞ በዚሁ ሳምንት ባለፈው ሳምንት ያየነው ክስተት ነው። ይሄ ሁሉ የሚያመለክተው መንግስት እና መሪው ድርጅት ያስቀመጡት አቅጣጫ ውጤታማ እየሆኑ መምጣታቸው ነው። ይሄ ደግሞ በተለይ ለኛ ለኦሮሚያ ብሔራዊ ክልላዊ መንግስት ትልቅ ድል ነው፣ ትልቅም ትርጉም አለው። ምክንያቱም ባለፉት 2-3 አመታት በክልላችን ብዙ ችግሮች ሲፈጠሩ ነበር። የፖለቲካ አለመረጋጋት እንደነበረ ይታወቃል። ብዙ ጉዳቶችም ደርሷል። ኦሮሚያ ብቻም ሳይሆን በኦሮሚያ ያሉ አጎራባች ክልሎችም በተለያዩ ምክንያቶች ግጭቶች ሲፈጠሩ ስለነበረ ህዝቡ
በዚህ ምክንያት ጉዳት ሲደርስበት ስለነበረ እስካሁን ያገኘናቸው ድሎች የተፈጠሩት መልካም አጋጣሚዎች እና ከዲያስፖራውም ሀገር ውስጥ ያሉትና ውጪ ያሉትም የፖለቲካ ድርጅቶች በሰላም ሀገር ውስጥ ገብቶ እንዲሰሩ መደረጉ ለኛ ክልል መረጋጋት ሰላም እና በአጠቃላይ ለዲሞክራሲ ግንባታ ትልቅ ሚና ይጫወታል። እንግዲህ አሁን የተጠቀሱት እንዳሉ ሆኖ የቀሩት ድርጅቶች በተለይም ደግሞ አስመራ ያለው በአቶ ዳውድ ኢብሳ የሚመራው ኦኔግ በትጥቅ ትግል እንቅስቃሴ ያደረገና በተለያዩ አጋጣሚዎች ሲገለጹ እንደነበረ ይታወቃል። በዛሬው ዕለት በዛ ከዚህ በፊት በተሰራው ስራና በተቀመጠው አቅጣጫ መሰረት የፌደራል እና የክልል ከፍተኛ ባለስልጣናትን ያካተተ አንድ ቡድን በተለይም በውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁና በክልላችን ፕሬዝዳንት ክቡር አቶ ለማ መገርሳ የሚመራ አንድ ልዑክ ወደ አስመራ ተልኮ ከዛሬ ከሰዓት በኋላ ጀምሮ ውይይት ይቀጥላል። እነሱም በሰላም ሀገር ውስጥ ገብቶ መንቀሳቀስ እንዲችሉ ማለት ነው። ስለዚህ ይሄም ውጤት እንደሚያስገኝና ባለፉት ከ25 ዓመት በላይ በተለይም በክልላችን ከኦኔግ ጋር በተያያዙ የተለያዩ ችግሮች በክልላችን እንደነበረ እናውቃለን። በዚህ ምክንያት ብዙ ጉዳትም ሲደርስ እንደነበረ እንግዲህ ኦኔግ በሽብርተኝነት ተፈርጆ የነበረ ድርጅት በመሆኑ በኦኔግ አባልነት የተከሰሱ በዛ ምክንያት ከሀገር የኮበለሉ ቤተሰቦችና ልጆቻቸው የተበተኑባቸው ብዙ ጉዳቶች እንደደረሰ እናውቃለን። ይሄንን በማየት በትክክል ሀገርን ለመገንባት እውነተኛ ዲሞክራሲ ሁሉንም ህዝብ የሚያሳትፍ ሁሉንም በእኩልነት የሚያይ ዲሞክራሲ በሀገራችን እንዲረጋገጥ በተወሰነው መሰረት ይሄም ውጤት እንደሚያስገኝና እነሱም ሀገር ውስጥ ገብቶ በሰላማዊ መንገድ የድርሻቸውን እንዲወጡ እንደሚደረግ ነው ማለት ነው ይሄ የሚያሳየው። ስለዚህ እየተሰራ ያለው ስራ በአጠቃላይ በሀገራችን ውስጥ ባለፉት አመታት ሲፈጠሩ የነበሩትን ችግሮች የሚገታና ለወደፊት ለዜጎቻችን ሁሉ ተስፋ የሚሰጥ ሁሉም ዜጎቻችን ትኩረታቸውን ወደ ልማት እንዲያደርጉ የሚያደርግ እንደሆነ ነው የምንጠብቀው። ምክንያቱም ሰላም የሁሉም መልካም ነገሮች መሰረት ስለሆነ እስካሁን የተፈጠሩ ችግሮች ደግሞ በአጠቃላይ የፖለቲካ ብልሽት ያመጣቸው ችግሮች ስለሆኑ ይሄ እንዲስተካከል መንግስታችን ቅድሚያ ሰጥቶ እየሰራ መሆኑን ነው። በመጀመሪያ ይሄንን ነው መግለጽ የፈለግነው። በሁለተኛ ደረጃ እንደምታወቀው በኢትዮጵያ ሶማሌ ክልል ሰሞኑን እንሰማቸው ዜናዎች አሉ። በኦሮሚያ ክልላዊ መንግስት በኩል ያለን አቋም የተፈጠረው ችግር በሰላማዊ መንገድ እንዲፈታ ዜጎችን ባሳተፈ የዜጎችን ክብር በጠበቀ መልኩ እንዲሁም ደግሞ የሁሉን ብሔር ብሔረሰቦች በክልሉ የሚኖሩትን ደህንነትና ሰላም ክብራቸውን በጠበቀ ሁኔታ አጠቃላይ የኢትዮጵያ ሶማሌ ክልል ወንድም እህቶቻችንን ሰላም በጠበቀ መልኩ እንደሚፈታ ያውን ደግሞ የፌደራል መንግስት የያዘው ጉዳይ ስለሆነ የፌደራል መንግስት ይሄንን በሰላማዊ መንገድ እንደሚፈታው እምነት አለን። እንግዲህ እንደምታወቀው ባለፉት የተወሰኑ አመታት በኢትዮጵያ ሶማሌና በኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች በተፈጠሩ ግጭቶች በመቶ ሺዎች የሚቆጠሩ ዜጎቻችን እንደተፈናቀሉ
እንዲሁም ደግሞ ህይወታቸው እንዳለፈ ጉዳት የአካል ጉዳት እንደደረሰባቸው ንብረት እንደወደመ ሁላችንም እናውቃለን። ይሄ መገታት ያለበት ጉዳይ ነው። ይሄ ችግር የሚቀረፈው ደግሞ በሁላችንም አመለካከት ውስጥ ሰላማዊ ግንኙነት መከባበር ሲፈጠር ስለሆነ በተለይም በአሁኑ ወቅት በኢትዮጵያ ሶማሌ ክልል በተፈጠረው ችግር እዚህ አካባቢን በመንሰማው ችግሮች ምክንያት በወሰን አካባቢዎች በኦሮሚያ አዋሳኝ ወይ ደግሞ በኦሮሚያ ክልል ያሉ ዞኖች ወረዳዎች በዜጎቻችን አጠቃላይ ከዚህ በፊት የነበረው ወንድማዊ ግንኙነት አሁንም እንዳለና የኦሮሞ ህዝብ በአጠቃላይ በአዋሳኝ አካባቢ ያሉትም ዜጎቻችን ለኢትዮጵያ ሶማሌ ወንድሞቻችን እህቶቻችን ምንም ጥላቻ እንደሌላቸው ታውቆ በዛ በኩል ይሄንን ምክንያት በማድረግ ምንም ችግር እንደማይደርስ ህዝባችን የተፈጠረውን ችግር በሰላም እንዲፈታ የራሳቸውን ድርሻ እንደሚወጡ የኢትዮጵያ ሶማሌ ክልል ወንድሞቻችንም እንዲያውቁልን ነው የምንፈልገው። ስለዚህ በወሰን አካባቢ አሁን የተፈጠሩትን ሁኔታዎች ምክንያት በማድረግ ምንም ስጋት እንዳይኖር በእኛ በኩል ህዝባችንም አስፈላጊውን ጥንቃቄ እንዲያደርግ ምክንያቱም ከዚህ በፊትም ግጭት እንዲፈጠር የሚሰሩ አካላት ስላሉ ይሄንን ምክንያት በማድረግ ግጭቱ እንዲባባስ የሚፈልጉትን አካላት ነቅቶ እንዲጠብቁና ሁለቱም ህዝቦች ከዚህ በፊት በጋራ በሰላም ሲኖሩ እንደነበረው ይሄንን የሰላም የፍቅር መተሳሰብ መከባበር እሴቶቻችንን ይዘን መቀጠል እንዳለብን መግለጽ እንፈልጋለን። ስለዚህ በእኛ በኩል በዚህ አካባቢ ከዚህ በፊት የነበሩ ችግሮች እንኳን እንዲፈቱ እየሰራን ያለበት ሁኔታ ስለሆነ ይሄንን ምክንያት በማድረግ የተለየ ነገር እንደማይፈጠር ነገር ግን ችግር እንዲፈጠር የሚያባብሱ አካላት ካሉ ደግሞ በእኛም በኩል ህዝባችን በጥንቃቄ ጉዳዩን እንዲያየውና ችግር እንዳይፈጠር